ዱንያ ላይ በኖርኩ የሚያስብል ምንም ነገር የለም። ተበለሻሽቷል የዱንያ ህይወት። ያለው ዚክር፣ ዱዓ፣ ዒባዳ ነው። እሱም ቢሆን ብዙ ሰዎች ዘንድ ማዕና ትርጉም ጣዕም አጥቷል። ያኔ ቂያማ ቆሞ ሰዎች ወደ አኼራ ሲሄዱ ዱንያ ላይ ወዳጅ የነበሩ ሰዎች እዛ አንዱ የሌላኛው ጠላት ይሆናል፣ አላህን የሚፈሩ ሰዎች ካልሆነ በስተቀር ብሎናል። ትክክለኛ የአላህ ባሮችን ያ ዒባዲ ላ ኸውፉን ዐለይኩም አልየውመ ወላ አንቱም ተሕዘኑን ይባላል። የኔ ትክክለኛ ባሮች ሆይ ዱንያ ላይ ኸይር ሥራ ሰርታችሁ ወደ አኼራ የመጣችሁ ዛሬ እናንተ ላይ ስጋትም ፍርሃትም የለባችሁም ይባላል። ሌሎች እሳ በስጋት በፍርሃት ተውጠው ይኖራሉ ማለት ነው። አይናችንን ከድነን በምንገልጥበት ቅጽበት ከዱንያ ልንወጣ እንችላለን። ያለ ማስጠንቀቂያ ያለ ማስፈራሪያ ብለህ ይሄን አውቆ ለአኼራ የሚዘጋጅ ሰው፣ ለትልቁ ጉዞ የሚዘጋጅ ሰው። እያንዳንዷ ነፍስ የሥራዋን የምታገኝበት ቀን አለ ፊት ለፊት። ሥራ ሲባል ትልልቁ ሥራ ብቻ አይደለም። ሚስቃለ ደራ ብናኝ የምታክል እንኳ ብትሆን ኸይር ሥራ ዋጋ አለው። ብናኝ የምታክል እንኳ ብትሆን መጥፎ ሥራ ዋጋ አለው። ሁሉም ይታያል። መቼ? ነገ። በእኛ እጅ ያለው ዛሬ ብቻ ነው። ቅድም ሐዲሱ ላይ እንደተባለው ሁለት የሚገበያዩ ሰዎች አንዱ ሊገዛ ሌላው ሊሸጥ እየተደራደሩ ሳለ ግብይታቸው ሳያልቅ ቂያማ ይቆማል፣ ዱንያ ያበቃላታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታልቦ በእጅ የተያዘ ወተት ሳይጠጣ ቂያማ ይቆማል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በቀደር መዳፍ ላይ ነው ያለነው። የዕለት ጉርሳችን የጎረሰን አጀላችን መንጠበቅ ምስኪን ሰዎች ነን። ድህነትን ከምንፈራው በላይ አላህን ልንፈራ፣ የዱንያን ችግር ከምንፈራው በላይ የአኺራን ችግር ልንፈራ ይገባናል። ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون ብሎናል አላህ ተባረከ ወተዓላ። ይሄ መጨረሻ አካባቢ የወረደ የቁርአን አንቀጽ ነው። አካባቢ የወረደ የቁርአን አንቀጽ ነው። የጌታችን የአላህ ቃል ማጠቃለያ ነው ተብሎለታል። ወተቁ የውማ ቀንን ፍሩ፣ ከባድን ቀን። ምን አይነት ቀን? ክፍለ ሀገር የምትሄዱበት፣ ውጭ ሀገር የምትሄዱበት፣ እስር ቤት የምትገቡበት፣ ለቀዶ ጥገና ሐኪም ቤት የምትገቡበት አይደለም። ሰዎች እንደዚህ አይነት ቀኖችን በጣም ይፈራሉ። ከዚህ ሁሉ የበለጠ የሚያስፈራ ቀን ነው። ቱርጀዑነ ፊህ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። ወደ አላህ ከተመለሰን በኋላስ ምንድን ነው ያለው? ثم توفى كل نفس፣ ወደ አላህ ከተመለሳችሁ በኋላ በዚህ ቀን ነፍስ ሁሉ ትወፋ ሙልት ተደርጎ ይሰጣታል። ማከሰበት የሰራችው ስራ። ወሁም ላ ዩظለሙን፣ በዛ ቀን የሰው ልጆች ምንም አይበደሉም። ኸይር የሰራ ኸይሩ አይጎድልበትም። ሸር የሰራ ብናኝን የምታክል ለምን አትሆንም? አይቀነስለትም። አላህ ተባረከ ወተዓላ አይረሳም፣ አይበደልም። فهل ينظرون إلا الساعة أن تأتيهم بغتة فقد جاء أشراطها። የሰው ልጆች ምን ይጠብቃሉ? የቂያማን በድንገት መምጣት እንጂ የቂያማ ምልክቶች መተዋል፣ ቀድመው ታይተዋል አለ አላህ ተባረከ ወተዓላ። የነቢዩ ዓለይሂ ሰላቱ ወሰላም መላክ አንዱ የቂያማ ምልክት። እኔና ቂያማ እንደዚህ ነው የተላክ ነው ብለው አመልካች ጣትና የመሃል ረጅም ጣታቸውን አቆራኝተው አሳይተዋል። ከፍ አድርገው ያንቀሳቀሱት እኔና ቂያማ እንደዚህ ነን የተላክ ነው ከታጥሟቸው። እሳቸው መላካቸው ራሱ የቂያማ ምልክት። የዱንያ ምሽት ላይ ነው ነብይ የተላኩት ዓለይሂ ሰላቱ ወሰላም።